ሰላም ተማሪዎች እንዴት ናችሁ? ዛሬ የ2016 ዓመተ ምህረት ናቹራል ሳይንስ ተማሪዎች የተፈተኑትን የእንግሊዝ ኢንትራንስ ፈተና ከኔ ጋር አብረን መስራት እንጀምራለን። በባለፈው የሶሻል ሳይንስ ፈተናዎችን መጀመራችን ይታወሳል። ዛሬ ደግሞ የናቹራሎችን እንሰራለን ማለት ነው። እንደምታውቁት የዘንድሮ እንግሊዝ ኢንትራንስ ፈተና ጥያቄዎቹ ከ120 ወደ 100 ተቀንሰዋል። አጠቃላይ ብዛቱ 100 ሆኗል። 100 ሆነ ማለት ከእያንዳንዱ ላይ ለውጥ አለ ወይም ደግሞ ከእያንዳንዱ ላይ የተቀናነሱ ቶፒኮች ይኖራሉ ማለት ነው። ለዛሬ የምናየው የትኛውን ሴክሽን ነው? ቮካቡላሪ ሴክሽንን ይሆናል ማለት ነው። ፓርት 1 ላይ ቮካቡላሪ ሴክሽንን እናያለን። እንደምታውቁት ቮካቡላሪ ሴክሽን ላይ ሶስት ነገሮች እናያለን። የመጀመሪያው ኮምፕሌሽን ነው። ሴንቴንስ ኮምፕሌሽን ማለት በክፍት ቦታዎች ላይ በክፍት ቦታው የሚስማማውን ቃል ማስገባት። ሁለተኛ ደግሞ ሰብስቲቱሽን አለ። ሰብስቲቱሽን ማለት ደግሞ አንድ የሚሰመርበት ቮካቡላሪ ይኖራል። የተሰመረበትን ቃል ትክክለኛ ተስማሚ ፍች ኮንቴክስቹዋል በሆነ መንገድ ለሱ ትርጉም መፈለግ። በመጨረሻም የአናሎጂ ጥያቄዎችን እንሰራለን። የአናሎጂ ጥያቄዎችን እንሰራለን ማለት ነው። ወደ ሴክሽን 1 ስናልፍ ኮምፕሌሽን ነው የምናገኘው። ኮምፕሌሽን ላይ ኩዌሽን ነምበር 1 ኖቲስ ሜኒ ቪክልስ አር ፎከስ የምታደርጉልኝ ቪክል የሚለው ላይ ነው። ሜኒ ቪክልስ አር ብላንክ ኢን ኢትዮጵያ ባይ ኢምፖርቲንግ ፓርትስ ፍሮም ዩሮፕ ኤንድ ኤዥያ። በአሁኑ ሰዓት ኢትዮጵያ ላይ ብዙ መኪኖች ከኤዥያ እና ከአውሮፓ ፓርቶቻቸውን በማምጣት እየተገጣጠሙ ይገኛሉ። However, prices of cars are still soaring from time to time. ምንም እንኳን እንደዚህ ቢሆንም የመኪናዎችን ዋጋ ግን መቀነስ አልተቻለም። ከጊዜ ወደ ጊዜ በጣም እየጨመረ ነው የመጣ ነው የሚለው። ፎከስ የምናደርገው ምንድነው? ኢትዮጵያ ውስጥ መኪኖች እየተገጣጠሙ ነው የሚለውን ማሟላት ነው የሚጠበቅብን። ፕሪፓርድ፣ ፐርቼዝ፣ ኦርጋናይዝድ፣ አሴምብልድ። ፐርቼዝድ ማለት ምን ማለት ነው? መሸመት መግዛት ማለት ነው። እና የፈለግን መገጣጠም የሚለው ነው። ፕሪፓርድ ደግሞ ማዘጋጀት ነው። it is just full preparation ስለሆነ ፕሪፓርድም አይባልም። ኦርጋናይዝድ የሚለው ደግሞ ማሰባሰብ ነው፣ ማደራጀት ነው። ይሄም ለመኪኖች አይሆንም። ለመኪኖች ትክክለኛው ምንድነው? መኪና መገጣጠም ማለት አሴምብሌሽን ኦፍ ካር ነው የሚባለው። አሴምብልድ የሚለው ኤግዛክት ሚኒንግ ይሆናልና። Question number 2. We hardly have any blank course in our curriculum. This college, after all, trains spiritual leaders to be assigned to different region of country. ምንድነው ያለው? ከሆነ ጊዜ በኋላ ይሄ ኮሌጅ የመንፈሳዊ መሪዎችን እያሰለጠነ ወደ ተለያዩ የሀገሪቱ ክልሎችም ሳይልክ አይቀርም ነው የሚለው። መጀመሪያ ምን ብሎ የተነሳው? we hardly ማለት almost just none ማለት ነው። almost none ማለት ነው። ምን የሆነ ኮርስ ኦልሞስት ከመንፈሳዊነት ጋር ያልተያዘ ኮርስ የለንም ማለት ይቻላል በዚህ ኮሌጅ ላይ ማለት ነው። ከሆነ ጊዜ በኋላ ኮሌጁ ሙሉ በሙሉ ስፒሪቹዋል ሊደሮችን ወደ ማፍራት ይሸጋገራል። we hardly have any ዲቫይን ማለት የመለኮታዊ ትምህርት ማለት ነው። የስነ መለኮት ትምህርት የሚባለው ስፔሻሊቲ ሳይንስ ምናምን አይሆንም። መልሱ ማነው ማለት ነው? ሴኩላር ይሆናል። we don't have any secular course። ምንም አይነት ከሃይማኖት ጋር ያልተያዘ ከስፒሪቹዋል ጋር ያልተያዘ ኮርስ የለንም ማለት እንችላለን ነው የሚለው። ሲለያለው ትክክለኛው መልስ ይሆናል። The government should take measure on companies. መንግስት ካምፓኒዎች ላይ ምን መውሰድ አለበት? እርምጃ መውሰድ መቻል አለበት። ምን የሆኑ ካምፓኒዎች ላይ እርምጃ የሚወስደው ስንል ዛት ወይም ዌጅ ብሎ ስለነዚህ ካምፓኒዎች እየነገረን ነው ማለት ነው። Children under 18 by allow
their employment with them ከ18 ዓመት በታች የሆኑ ህፃናትን በመቅጠር ጉልበታቸውን የሚበዘብዙ ህፃናትን የሚበዘብዙ ድርጅቶች ላይ እርምጃ መውሰድ አለበት መንግስት። ሰው such practices globally unacceptable። አሁን ራሳችሁን ነው የምትጠይቁት። መንግስት ኃላፊነት መውሰድ አለበት። አንድ እነዚህ ተግባራት ህገወጥ ናቸው። ከ18 ዓመት በታች ህፃናት ላይ የሚፈጸሙ sympathize, absorb, entertain ነው exploit activity። exploit ማለት የህፃናት ጉልበት ብዝበዛ፣ exploit children ማለት ህፃናትን መበዝበዝ ማለት ነው። እሺ we tolerate ነው ማይታየው ተማሪዎች ካላችሁ አነብላችኋለሁ። we tolerate no blank ይላል of any kind of our premise everybody is treated equally as a human being everybody is treated equally as a human being እኛ ምንም አይነት የሆነን ነገር አንታገስም ይልና ብላንክ አንታገስም ይላል። everybody is treated equally as a human being ማንኛውም ሰው ስለሆነ ብቻ እኩል ነው፣ እኩል ሆኖ መታየት አለበት። nepotism is just a type of corruption condemnation አይሆንም፣ ኢንተርኔት አይሆንም። ሰው ዲስክሪሚኔሽን ይላል። ማንኛውም አይነት ዲስክሪሚኔሽን መድሎ ነው ማግለል የሚባለው ነገር አንታገዝም። ሁሉም ሰው እኩል ትሪት መደረግ አለበት። ጀስት ራሳችሁ መጠየቅ ነው። everybody is treated equally ማለት ነው without discrimination ማለት ነው። ሶ መልሳችን ዲስክሪሚኔሽን ይሆናል። my friends are blank all over the country and I don't have any problem wherever I go I have no worries of where to stay or what to eat። የኔ ጓደኞች በሀገሪቱ በሁሉም ቦታ ይገኛሉ፣ ተበታትነው ይገኛሉ። I don't have any problem wherever I go የት ብሄድ የት አድራለሁ ምን እበላለሁ ብዬ አልጨነቅም፣ ምክንያቱም ጓደኞች አሉልኝ ያለ ነው። ሰው ጓደኞቼ all over the country ምን ብለዋል? ዲስፐርስ አድርገው scattered ብሎ ተቀምጠዋል። located አይሆንም፣ disarranged concentrated አይሆንም፣ scattered ተበታትነው ተሰራጭቶ distributed ሆኖ ተቀምጠዋል የሚለውን ያሳየናል። question number 6 the noise made by a group of revolting students አመጽ በሚያሰሙት ተማሪዎች ድምጽ የተነሳ ምን ማድረግ አልቻለም? our ዲስከሽናችንን ማካሄድ አልቻለም። ስለዚህ ምን አደረግ ነው የሚለን we have to call the police ለፖሊስ ደውለን ነበር ነው የሚለን። ለፖሊስ ደውለን ነበር። ሶ ምን እያልን ነው ያለነው? እኛ ዲስከሽናችንን ምን ማድረግ አልቻለም። በሚጮሁ ተማሪዎች የተነሳ ዲስከሽናችን ምን ብሏል? stifled, blocked, endangered, disrupted means በጩኸት ምክንያት በሆነ ነገር ምክንያት የሆነ ነገር ስናቋርጥ ማካሄድ ሳንችል ስንቀር disrupted ያለን እንጠራዋለን። ሴክሽን 2 ሰብስቲቱሽን ሴክሽን ነው። ሰብስቲቱሽን ማለት ምን ማለት ነው? የሆነ ቃል ይሰመርበታል። የተሰመረበት ቃል the most nearly meaning የምንለውን እናስቀምጣለን ማለት ነው። with context ነው። contextual meaning-ን በመጠበቅ ማለት ነው። unless viable solutions are sought for አሁን እዚህ ጋር viable የሚለው ማወቅ አይጠበቅባችሁም። ጀስት እናንተ እንደ ብላንክ ስፔስን መውሰድ ትችላላችሁ። unless blank solutions are sought for our development problems የሆነ መፍትሄ ካልተገኘ በስተቀር ዴቨሎፕመንት ምንድነው ለእድገታችን ችግር የሆኑትን ነገሮች ማስወገድ አንችልም ነው የሚለው። the people we keep suffering under poverty ህዝቡ ከበድህነት እየማቀቀ ይቆያል። so let us get together and find the way out ከዚህ ከድህነት የምንወጣበትን መንገድ መፈለግ ያለብን። ሰው ከዚህ ከድህነት የምንወጣበት መንገድ ምንድነው ነው የሚለው? viable solution ምንድነው? productive solution, sustainable solution, sensible solution, promotive
መልሱ ማን ነው? ሰስቴኔብል ሶሉሽን። ሰስቴኔብል ማለት ቀጣይነት ያለው መፍትሄ ማለት ነው። ቀጣይነት ያለው መፍትሄ ካላገኘን በስተቀር ከድህነታችን ልንላቀቅ አንችልም ነው ማለት ነው። Question number 8. These patients used to be alienated for having HIV in their blood. Today, however, things have changed and they are treated like any healthy person. ይኸውላችሁ እዚህ ጋር ዩዝድቱ ይላል። ዩዝድቱ ምንድን ነው የሚያመለክተው? የሆነ ታይም ላይ የነበሩ አሁን ላይ ግን የቀረ ነው። ሰው ድሮ HIV ያለባቸው በሽተኞች እንደምን ነበር የሚታዩት? ዛሃርዋት አሊኔትድ በጣም ይገለላሉ፣ ይፈራሉ፣ ሰው ያስቀርባቸውም ነበር። አሁን ላይ ግን ልክ እንደ ማንኛውም ጤነኛ ሰው ነው የሚቆጠሩት። ሶ ፕሪዘርቭድ ዲስአፖይንትድ ስቲግማታይዝድ ይሆናል። አሊኔትድ ማለት ስቲግማታይዝድ ማለት ስለሆነ። Question number 9. The troop opened an attack on the enemy in a bid to capture the garrison. ጋሪሰን የሚባለውን ቦታ ለመቆጣጠር ከምሽጋቸው ላይ ሆነው ወታደሮቹ ምን አደረጉ? ጦርነት ከፈቱ። I know it is not going to take long. ለረጅም ጊዜ ያክል ይቆያል ብዬ አላስብም፣ ወይም ደግሞ ረጅም ጊዜ ይወስድባቸዋል ብዬ አላስብም ነው የሚለው። ሶ ወታደሮቹ ጦርነት ከፈቱ የሚለው ምን ተብሎ ይመለሳል? ላውንችድ ተብሎ ይመለሳል። ሪያላይዝድ ዲዛይንድ እና ድሮፕድ ብዙም አይሆንም። ላውንችድ ኢዝ ዘ ቤስት። ሜቢ በችኮላም ስለተሰራ ስህተት የሚኖር ከሆነ ኮሜንት ላይ አሳውቁኝና ድጋሚ ኮሜንት ላይ ፒን አደርግላቸዋለሁ። አፕዴት ብዬ ፒን አድርጌ ጽፍላቸዋለሁ። Question number 10. It appears the combined effort exerted by the team significantly contributed to their success. በጋራ ተባብረው ጠንክረው መስራታቸው ቲማቸውን ሰክሰስፉል አድርጎታል። In fact, we need to take a lesson and reshape our strategy. እኛም ከነሱ መማር አለብን እና ስትራቴጂያችንን ማስተካከል ማሻሻል አለብን ነው። ኮምባይንድ ኢፈርት ማለት ምን ማለት ነው? ኮምባይንድ ኢፈርት ማለት የጋራ ጥረት፣ የጋራ ጥንካሬ ማለት ነው። ፓወር አይሆንም፣ ዲዝሜ አይሆንም፣ ዲዛሬ አይሆንም። ሲነርጂ የሚለው ቃል በቃል ትክክለኛ ማለት ነው። ሲነርጂ ማለት ምን ማለት ነው? ድርጅቶች የሆኑ በቃ ማንኛውንም ሁለት እና ከዛ በላይ የሆኑ ነገሮችን አንድ ላይ አጠናክረን በጋራ አድርገን ጠንካራ የሆነ ኢፈርት እንዲኖራቸው ማድረግ ማስቻል ሲነርጂ እየተባለ ይጠራል። ኮምባይንድ ኢፈርት ሲነርጂ እየተባለ ይጠራል። Question number 11. They kept trying hard to bring him to the position of chairmanship. እነሱ ልጁን ወደ ሊቀመንበርነት ቦታ ለማምጣት ብዙ ለፍተዋል። እንዳለመታደል ሆኖ ግን አባላቱ ሌላ ሰው የመረጡት ያልተጠበቀ ሰው መርጠዋል። someone else so much unexpected ጭራሽ የማይጠበቅ ሰው ግን አሸንፏል ነው የሚለው። ሶ እነሱ ግን ምን አድርገዋል? they kept trying hard ብዙ ለፍተዋል፣ ብዙ ሞክረዋል፣ ብዙ ስትረግል አድርገዋል፣ ብዙ ፕሮፓጌት። አሁን እዚህ ጋር ፕሮፓጌት የሚለው ፕሮፓጋንዳ ጋር ይያዛል። ሶ አይሆንም። ማኒፑሌቲንግ የሚለውን ማኒፑሌሽን እዚህ ጋር አይሄድም። ሶ ስትረግሊንግ እና ወርኪንግ ነው የምንመርጠው። አሁን ስትረግል ማለት ምን ማለት ነው? ትራይንግ ሃርድ። በደንብ አስተውሉ። ትራይንግ ሃርድ ማለት ይላችሁ በጣም ታግለዋል እነሱ። አሁን ስትረግል የሚለው ጀስት ፊዚካል አታክ ጋር የተያዘ ነገር ሊሆን ይችላል። ስትረግል አጌንስት HIV ኤድስ ምናምን ሲባል ትሰሙ ይሆናል። ሶ ስትረግሊንግ እና ወርኪንግ ከሚለው ከሁለቱ አንዱ ነው የሚሆነው። ግን ስትረግሊንግ የሚለው ዘ ቤስት they kept struggling የሚለው እንደዚህ ምንድነው ብቻ ከዚህ ኮንቴክስት ጋር ስትረግሊንግ የሚለው ሞር የሚሆን ይመስለኛል። እናንተ ደግሞ ኮሜንት ላይ ሀሳባችሁን አስቀምጡ። ቢናዲ የሆኑ ወርኪንግ ወይም ስትረግሊንግ ደግሞ ዘ ቤስት ይሆናል ማለት ነው።
AU meeting, የአፍሪካ ዩኒየን meeting to be held next month is expected to pass a resolution pertaining to the relationship between the two warring parties. በባለፈው በአፍሪካ ህብረት የተደረገው ስብሰባ በሁለቱ ጦርነት ላይ ባሉ ፓርቲዎች ላይ እንዲስማሙ expected to pass resolutions መፍትሄዎችን እንደሚያሳልፍ ይጠበቃል ነው የሚለው በቀጣዩ የሚደረገው የአፍሪካ ህብረት ስብሰባ we are looking forward to it ማለት ነው ጥሩ ነገር እንደምንሰማ ተስፋ እናደርጋለን ወይም ደግሞ መፍትሄዎች እንደሚመጡ ተስፋ እናደርጋለን ነው የሚለው ቀጣይ ወር የሚካሄደው AU ሚቲንግ ነው የአፍሪካ ህብረት ስብሰባ expected to pass a resolution pertaining to the relationship between ሁለቱ ፓርቲዎች ወደ የሚያስማማ እንወያዩበት መንገድ እንደሚፈጠር ተስፋ እናደርጋለን የሚል ሰው ክለስተር አይደለም የዩ ሚቲንግ የሚለው ክለስተር አይደለም ሴሚናር አይደለም ከዛ ይልቅ ኤዩ ሜዲቴሽን የሚለው የበለጠ መልስ ይሆናል ለምን መሰላችሁ እዚህ ጋር ተመልከቱ to pass resolutions ይላል ሪዞሉሽን ማለት በሁለትና ከዛ በላይ ባልተስማሙ አካላት ላይ ስምምነትን ለማምጣት የሚደረግ ውይይት ምክክር እሱ ሚዲዬሽን ይባላል ሚዲዬሽን የሚለው የበለጠ ተስማሚ ነው ሰሚት የሚለው ለምሳሌ ያልሆነው ሰሚት ሚንስ ዋት የቁንጮች የበላዮች ስብሰባ ማለት ነው ለምሳሌ አንድ ድርጅት ካለ የድርጅት መሪዎች የሀገራት መሪዎች ምናምን የሚያካሂዱት ስብሰባ ሲሆን እሱን ሰሚት እያልን እንጠራዋለን የምናወራው ስለምንድን ነው ስለ ሁለት ፓርቲዎች መጣላትና እነሱን ስለማስታረቅ ነው ጀስት አሁን ኤዩ አለ የአፍሪካ ዩኒየን አለ ከዛ ደግሞ ሁለቱ ፓርቲዎች አሉ ማለት ነው ሁለቱ ፓርቲዎች እንደ ሚዲዬተር ሆኖ ለማስማማት የሚሞክር ነው እና ዩኒየኑ በዚህ መልኩ ትይዙልኛላችሁ እናንተ ደግሞ ሀሳባችሁ ያው ዲፈረንስ ስለሚፈጠር ኮሜንት ላይ ታስቀምጣላችሁ ማለት ነው ወደ ሶስተኛው ሴክሽን ስናልፍ አናሎጂ ነው የምናገኘው አናሎጂ ማለት ምን ማለት ነው ተደጋግሞ እንደሚነገራችሁ መድቦ ማመሳሰል የሚል ትርጉም አለው አናሎጂ ማለት መድቦ ማመሳሰል ተመሳሳይ ነገሮችን በአንድ ባንድ እየመደቡ ማመሳሰል ክሊን ለደርቲ ምንድነው ኦፖዚት ነው ኮንትሮልድ ብላንክ ኮንትሮልድ ለሚለው ደግሞ ኦፖዚት እንፈልጋለን ስታግናንት አይሆንም ኤክስፓንድድ ብዙም አይሆንም ኤክስታንድድ ይሄም አይሆንም አሁን ክሊን እና ደርቲ ኦፖዚት ናቸው በዚሁ ነው ኮንትሮልድ ግን ምን ማለት ነው መቆጣጠር የራስን መቆጣጠር ሊሆን ይችላል የሆነ ነገር መገደብ ሊሚት ማድረግ ነው እና አንኮንትሮልድ ማለት ደግሞ ምን ማለት ነው ልክ የሆነ ስርዓት የሌለው ያልተገደበ ወሰን የሌለው ይሆናል ማለት ነው መታች ማነው ራምፓንት የሚለው ሲለይ ያለው ትክክለኛ መልስ ይሆናል ራምፓንት ማለት አንኮንትሮልድ ማለት ነው ፔን ብለን ራይት እንላለን እስክሪብቶ ብለን መጽሐፍ ካለን ራበር ብለን ማጥፋት ነው ምን አይደለ ኢራስ የሚለው እዚህ ጋር ሲለይ ያለው መልስ ይሆናል ወደ ሴክሽን 2 ስናልፍ ሴንቴንስ ኮምፕሬንሽን ሁለት ጥያቄዎች ሰርተን እንጨርሳለን ሴንቴንስ ኮምፕሬንሽን ማለት ምን ማለት ነው ሴንቴንስ ኮምፕሬንሽን ማለት ምን ማለት ነው የሆነ ቃል ይሰጠናል እዚህ ጋር ለምሳሌ 15ኛው ብንመለከት የሆነ ሴንቴንስ አለ ከዚህ ሴንቴንስ ጋር ተመሳሳይ የሆነው አረፍተ ነገር ማለት ነው ፔጅ ነምበር 60 ላይ በተመሳሳይ ማለት ነው ፔጅ ነምበር 60 ላይ በተመሳሳይ ፔጅ ነምበር 15 ማለት ነው ትንሽ ግራ ሊያጋባችሁ ይችላል ፔጅ ነምበር 15 ግን እንደዚህ ጥያቄዎች ኤክስፔክተር ናቸው አንድ ጥያቄ ሁለት ጥያቄ ኮመን ነው በየአመቱ whether you go this time of the year is your decision በዚህ አመት እሄዳለሁ ካልክ ያንተ ውሳኔ ነው but the weather is anything else አሁን አብዛኛው ተማሪ
ግራ የሚያጋቡ የትኛው ፓርት ነው? እስከዚህ ድረስ ግራ ያጋባም። ግን ከዚህ በኋላ ተመልከቱ። በት the weather is anything but sunny ይላል። መጀመሪያ ምንድን ነው ያለው? በዚህ አመት እሄዳለሁ የምትል ከሆነ ያንተ ውሳኔ ነው ይላል። ይሄ ተስማምተን ነበር። ይሄ ማለት ነው ከፈለግ መሄድ ትችላለህ እንደማለት ነው። but the weather is anything but sunny የሚለው ላይ እንቆያለን። አሁን ይሄ ቃል በቃል በእንግሊዘኛ ፍች አይፈታም። ያው እንግሊዘኛ ምንድን ነው የሚባለው? ሁሉም ሰው ተነስቶ ሊፈታው አይሞክርም። የኔቲቭ ስፒከሮች የሚጠቀሟቸው ፍሬዞች ናቸው። እነዚህ ኔቲቭ ስፒከሮች የሚጠቀሟቸው ፍሬዞች ናቸው እና በት እስካሁን እንደዚህ አይነት እንግሊዝኛ አልተማራችሁም። አይ ቲንክ ስትራክቸር ኦፍ ሴንቴንስ ላይ በት the weather is anything ይልና ከዛ ደግሞ በት ሰኒ ይላል። ምን ማለት ነው ስንል ይሄ ቃል the weather is anything but sunny ማለት ወይዘሩ በጣም መጥፎ ነው ማለት ነው። ወይዘሩ መጥፎ ነው። ሙሉ ሀሳቡን ስነግራችሁ ምን እያለ ነው? አንተ ከፈለግ ልሄድ የምትል ከሆነ በዚህ አመት መሄድ ትችላለህ። ነገር ግን ወይዘሩ በጣም መጥፎ ነው። ትክክለኛ ጊዜ ለመሄድ ትክክለኛ ጊዜ አይደለም እያለው ኤልኤ ስንመጣ ምን ይለና you can go there this and enjoy the weather ሂድና አየሩ በጣም አሪፍ ነው ተዝናና ነው። እንደዚህ እያለው አይደለም። the weather this time is terrible መጥፎ ነው። ትክክል the weather this time is not sunny at all ፀሐያማ አይደለም። ስለ ፀሐይ አይደለም ሲጀምር የሚያወራው the weather is very sunny by the way ፎከስ የምታደርጉት ነገር ሰኒ ማለት በእንግሊዘኛ ሰኒ ማለት ፀሐያማ ብቻ ሳይሆን በቃ ብሩህ የሆነ ደስ የሚል ምናምን ነው። ነገር ግን እዚህ ጋር anything but sunny ይላል። but sunny ማለት ይኸውላችሁ ሰኒ ማለት ነው ማለት ነው ብያችኋለሁ። ብራይት የሚያምር ፊቸር ኦፕቲሚስት የሆነ ብሩህ ተስፋ ምናምን ነገር ነው። but sunny የሚለው ግን ልክ እንደ not sunny ብላችሁ ውሰዱት። just there are many phrases native speakers use እና ኔቲቭ ስፒከሮች የሚጠቀሙባቸው ብዙ ፍሬዞች አሉ። ይሄም ከነሱ መካከል ነው። ከዚህ በፊት ሰምተው የሚያውቁ ተማሪዎች ካሉ ይመልሱታል። አሊያም ደግሞ እናንተ በግምት ትሞክራላችሁ። ካገኛችሁት ካጣችሁትም አጣችሁት ነው እንጂ ሌላ ነገር የለውም። ታች ላይም ስናየው ቬሪ ሰኒ ኤንድ ዋርም እንደዚህ ለማለት አይደለም። የሚያወራው ሲጀመር ስለ አየር ስለ ፀሐያማነት ብቻ ሳይሆን ደስ የማይል ወይዘሩ ደስ የማይል የሆነ ትሪብል መጥፎ አይነት ነገር እንደሆነ ለማሳየት ይሞክራል። had we met him when he came we could have convinced him እዚህ ጋር በጣም ሲምፕል ነው። ይሄ ቀላል ነው። ሁለት ኬዞች ነው የሚጠበቅባቸው። አንድ ተማሪ ኮንዲሽናል ሴንቴንስን ካወቀና ኢንቨርዥንን ካወቀ በቀላሉ መስራት ይችላል። የሚገርመው ኢንትራንስ ተማሪዎች የነበራችሁ በባለፈው አመት ላይ ይሄንን 100% እንደምትሰሩት ባለሙሉ ተስፋ ነኝ። ኮንዲሽናል ሴንቴንስንም ኢንቨርዥንንም በደንብ ነው ያስተማርኳችሁ። እስኪ ኢንቨርዥን ማለት ምን ማለት ነው በሚለው ጀምር። ኢንቨርዥን ማለት ሰብጀክት ፕላስ ቨርብ የነበረው ስትራክቸር ወደ ምን መቀየር ነው? ወደ ቨርብ ፕላስ ሰብጀክት ስትራክቸር መቀየር ማለት ነው። ቨርብ ፕላስ ሰብጀክት ስትራክቸር የሚያስካውን ኮመን የሆነብን ምን ላይ ብቻ ነው? ኩዌሽን ላይ ብቻ ነው። ነገር ግን ኩዌሽን ሳይሆን ወደ ቨርብ ሰብጀክት ፕላስ ቀይሮ ኤግዛክት ሚኒንግ ሰብጀክት ፕላስ ቨርብ ከሆነ ስትራክቸር ጋር ኤግዛክት የሆነ ሚኒንግ እንዲኖራቸው ማድረግ ምን ይባላል? ኢንቨርዥን ይባላል። ይሄ ምን ላይ ይተገበራል ብለናል? አርበር ኦፍ ፕሌስ ኔጋቲቭ አርበር ኦፍ ፕሌስ ላይ፣ ኔጋቲቭ አርበር ኦፍ ታይም ላይ፣ እነዚህ ሶ ላይ፣ ሰች ላይ፣ ሶና ሰች ላይ፣ ከዛ ደግሞ ኮንዲሽናል ታይፕ ስሪ ላይ ይተገበራል ብለን ነበር። ኮንዲሽናል ታይፕ ስሪ ላይ እና ኮንዲሽናል ታይፕ ቱ ላይ፣ ኮንዲሽናል ታይፕ ስሪ ደግሞ እዚህ ላይ ኤግዛምፕል አለ ማለት ነው። ኮንዲሽናል ታይፕ ስሪ ላይ እዚህ ላይ ኤግዛምፕል ተቀምጧል። ኮንዲሽናል ታይፕ ስሪ ይሄ የተሰጠን ኢንቨርዥን ነው። ኢንቨርዥኑን ወደ ኖርማሉ እንመለሳለን። ወደ ኖርማሉ ስትመልሱት ምን ይሆናል? እዚህ ጋር ነውና ሃድ ዊ የሚለውን አጥፍታችሁ ታረጉታላችሁ።
ግራ እንዳይገባቸው እንደዚህ ማድረገው if we had met him when he came we could have convinced him ይሆናል ማለት ነው። እንደዚህ ነው የሚቀየረው። ከቀየራችሁ በኋላ አሁን ግልጽ ይሆንላችኋል። አሁን ደግሞ የሚጠበቅባችሁ ለመሆኑ ኮንዲሽናል ሴንቴንሶች ትርጉማቸው አሁን ጀስት ኖርማል ኮንዲሽናል ታይፕ ስሪ ነው። ኮንዲሽናል ታይፕ ስሪ ካወጣችሁ በኋላ የኮንዲሽናል ሴንቴንሶችን ዴፊኒሽን ማወቅ አለባችሁ። ኮንዲሽናል ታይፕ ዋን ማለት ምን ማለት ነው ስንል አንድ እንትን በኮንዲሽናል ታይፕ ዋን ከቀረበላችሁ ምንድነው የሚያመለክታል? ፎር ኤግዛምፕል ኢፍ አይ ስተዲ ሃርድ አይ ዊል ፓስ ዘ ኤግዛም ቢላንድ ሰው ጠንክሬ ካነበብኩ አልፋለሁ። ኢት ኢዝ ጀስት አ ፊውቸር ነው፣ ለወደፊት ነው፣ ሊሆን ይችላል ነው፣ ፖሲቢሊቲ ነው የሚያመለክተው ኮንዲሽናል ታይፕ ዋን። ኮንዲሽናል ታይፕ ቱ ደግሞ ኢፍ አይ ዌር ኤ በርድ አይ ውድ ፍላይ ይላል። ወፍ በሆን ኑሮ እበር ነበር። እኔ አንተን ቢያደርገኝ እኮ እንደዚህ ሆን ነበር። ግን አንተ እሱ መሆን አትችልም፣ አንተ ወፍ መሆን አትችልም። ኢፍ አይ ዌር ሪች እኔ ሀብታም ብሆን እንደዚህ ብሆን እንደዚህ ብሆን እያልን የምናልመው ደግሞ ይሄ ኢማጂነሪ ታይፕ ቱ ይባላል። ታይፕ ስሪ ደግሞ ምንድነው? ሪግሬት ኢን ዘ ፓስት ይባላል። ነገሮች ከተከናወኑ በኋላ እንደዚህ እኮ ባረግ ኑሮ እንደዚህ አይፈጠርብኝም ነበር እያሉ መጸጸት፣ ማዘን። ለምሳሌ እስካሁን ከሰራናቸው 16 ጥያቄዎች ውስጥ እናንተ በጣም ብዙ ኤክስ ብታጡ ወይም ደግሞ ሙሉ ፈተናው ላይ መጨረሻ ላይ ውጤታችሁ ቢቀርባችሁ ባታልፉ ምን ትላላችሁ ማለት ነው? ኢፍ ጠንክሬ አጥንቼ ቢሆን ኑሮ እኮ አልፍ ነበር ትላላችሁ። ከወደቃችሁ በኋላ ነው እንደዚህ የምትሉት። ነገር ግን መመለስ አትችሉም። ይሄ ምንድነው? ጸጸት ነው። ያለፈ ነገርን መጸጸት ነው። አንደኛ አልፏል፣ ሲቀጥል ደግሞ መመለስ አትችሉም። ነገር ግን ስታወሩ እናንተ እንዴት ነው? እንደዚህ ቢሆን ኑሮ እንደዚህ ይሆን ነበር ነው። እና ይሄ ኮንዲሽናል ታይፕ ስሪ ይባላል። አሁን ወደዚህ እንምጣላችሁ። ኮንዲሽናል ታይፕ ስሪ ነው። ኢፍ ዊ ሃድ ሜት ሂም ዌን ሂ ኬም እሱ ቢመጣና አግኝተነው ቢሆን ኑሮ ይላል። ቢመጣና አግኝተነው ቢሆን ኑሮ we could have convinced him እናሳምነው ነበር፣ ነግረነው እናሳምነው ነበር ነው የሚለው። ነገር ግን ምን እያሉ ነው ማለት ነው? በሌላ ቋንቋ ምን እያሉ ነው? ሰውየውም አልመጣም፣ እነሱም አልነገሩትም፣ አላሳምኑትም ማለታቸው እና ትርጉሙን አስቀምጡ ነው። unfortunately we didn't meet him ያ ላይ ያለው ትክክል ነው። እንዳለመታደል ሆኖ አገኘነው እንጂ ብናገኘው እንነግረው ነበር እያሉ ነው። ላይ ያለው ትክክለኛ መልስ ይሆናል። ቢሲዲ ያሉት ትክክለኛ መልሶች አይደሉም። ቀጣይ ደግሞ ፓርት 2 ይቀጥላል። አፕቲቲዩድ፣ ማትማቲክስ፣ ፊዚክስ፣ ኬሚስትሪ ሁሉም ይቀጥላሉ። ሁሉንም እንሰራቸዋለን ማለት ነው። በዚሁ አጋጣሚ የ2017 ዓ.ም ኢንትራንስ ተፈታኝ ተማሪዎች ከሆናችሁ ከኢንትራንስ ትሪክስ ጋር በሁሉም ለሶሻል እንዲሁም ለናቹራል ተማሪዎች ኢንትራንስ ላይ በሚወጡት ሁሉም ሰብጀክቶች ላይ አብራችሁ ቆይታ አድርጋችሁ አመቱ ሙሉ ስትዘጋጁ እንድትቀርቡ መልእክቴን ማስተላለፍ እወዳለሁ። ኢንትራንስ ትሪክስ ልዩ የክረምትና የበጋ ስልጠናዎችን አዘጋጅቶ በተመረጡ አስተማሪዎቹ እያስተማረ ይገኛል። እናንተ የሚጠበቀው የቴሌግራም ቻናላችንን ተቀላቅሎ በቴሌግራም ቻናላችን በኩል ኢንፎርሜሽን ካገኛችሁ በኋላ ተመዝግባችሁ መማር ትችላላችሁ። ለበለጠ መረጃ በ0920308061 መደወል መጠየቅ ትችላላችሁ። እናመሰግናለን። ቀጣይ ፓርት 2 ይቀጥላል።